ሰላም ጤና ይስጥልኝ እንኳን ወደ ዙረት ቻናል በሰላም መጣችሁ። ዛሬ ደግሞ የኢትዮጵያና የንግድ ከተማችን እምብርት ወደ ሆነው ዘመናትን ወደ ተሻገረው ግዙፉ የምስራቅ አፍሪካ ክፍት ገበያ ወደ ሆነው መርካቶ ይዘናችሁ እንጓዛለን። በዛሬው ቪዲዮአችን በቅርብ ጊዜ በሁለገብ የኮሪደር ልማትና የመልሶ ማልማት ሥራ ምክንያት በመርካቶ ውስጥ እየተካሄደ ያለውን ሰፊ የፈረሳና የጽዳት እንቅስቃሴ በዝርዝር እንቃኛለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆይ እየጋበዝን ቪዲዮውን እንደወደዳችሁት እርግጠኞች ስለሆንን አሁኑኑ ላይክ በማድረግ ጀምሩ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። በብዙዎቻችን ዘንድ የታወቀው የመርካቶ መልሶ ማልማት ሥራ ከተጀመረ ሰንበት ብሏል። ይሁን እንጂ አሁን ላይ ሥራው በከፍተኛ ፍጥነት ተጣጥፎ የነበረውን የመልክዓ ምድር ገጽታ በከፍተኛ ሁኔታ እየቀየረው ይገኛል። ቀደም ሲል እንቅስቃሴዎች የተጀመሩባቸው ቦታዎች አሁን ላይ ሙሉ በሙሉ ተጠርገው ለቀጣይ ግንባታ ዝግጁ እየተደረጉ ነው። ይህ የፈረሳ ሂደት ደግሞ በዚሁ የሚያበቃ ሳይሆን ቀስ በቀስ አጠቃላይ መርካቶን ሙሉ በሙሉ የሚያዳርስና ሰፊ ሽፋን ያለው ግዙፍ የመልሶ ማልማት ፕሮጀክት አካል እንደሆነ መረጃዎች ይጠቁማሉ። አሁን በቪዲዮ ላይ እንደምትመለከቱት በዚሁ የፈረሳ ሂደት ውስጥ በጣሊያን ወረራ ወቅት የተገነቡና ለብዙ አስርት ዓመታት የመርካቶ መታወቂያ የነበሩ በርካታ ሕንፃዎችና ፎቆች አሁን ላይ ዶግ አመድ ሆነዋል። እነዚህ ታሪካዊ ግን በዕድሜ ብዛት ያረጁና ለዘመናዊ ንግድና ፍሰት የማይመቹ ሕንፃዎች ሙሉ በሙሉ ተደርምሰው ወደ አፈርነት ተቀይረዋል። የእነዚህ ሕንፃዎች መፍረስ የመርካቶን የቆየ ገጽታ ሙሉ በሙሉ እየቀየረው ይገኛል። ፈረሳው ቀደም ሲል በታቀዱት ቦታዎች ላይ ብቻ እየተገደበ አይደለም። በየቀኑ አዳዲስ ቦታዎችና ይዞታዎች እየተለዩ የፈረሳው አካል እየሆኑ ይገኛሉ። ማዘጋጃ ቤቱና ባለድርሻ አካላት ቀስ በቀስ አካባቢውን ሙሉ በሙሉ ዘመናዊ ለማድረግ ባስቀመጡት አቅጣጫ መሰረት ሌሎች ተጨማሪ ብሎኮችና የንግድ ቦታዎችም ተለይተው አሁን ላይ በኤክስካቫተርና በከባድ ማሽነሪዎች እየፈረሱ ይገኛሉ። አሁን ደግሞ በቪዲዮ ላይ በግልጽ እንደምትመለከቱት በተለምዶ ምናለሽ ተራ ተብሎ ወደሚጠራው ጥጋጥግና እጅግ በጣም ጥቅጥቅ ወዳለው አካባቢ እንወስዳችኋለን። ምናለሽ ተራ ለአስርት ዓመታት በጥቅጥቅ ያለ የንግድ እንቅስቃሴ በጠባብ መንገድ እና በሰው ብዛት የሚታወቅ አካባቢ ነበር። አሁን ግን በዚህ ስፍራ ላይም ቢሆን የተወሰኑ ቦታዎች ተመርጠው የፈረሳው አካል ሆነዋል። ማሽኖችም ቦታውን ሲያፈርሱትና ሲያጸዱት በቪዲዮ ላይ በግልጽ ይታያል። ምንም እንኳን የቆዩ ታሪካዊ ቦታዎች እና የብዙዎች ትዝታ የነበሩ ሕንፃዎች መፍረሳቸው የቁስል ያህል ቢሰማም በቀጣይ የሚገነባው ዘመናዊ መርካቶ ግን ለነጋዴውም ሆነ ለሸማቹ የተሻለ ንጹህ፣ ሰፊ እና የተቀላጠፈ የአገልግሎት አሰጣጥን ይዞ እንደሚመጣ ይታመናል። ይሄ ሽግግር መርካቶን ከድሮ የጭቃና የጥቅጥቅ ገበያነት ወደ ዘመናዊ የአፍሪካ ንግድ ማዕከልነት የሚያሸጋግር። በቀጣዩ ክፍል ደግሞ በቅርቡ መፍረስ የሚጀምሩትንና ተጨማሪ አዳዲስ የልማት ቦታዎችን በቪዲዮ ዝርዝር መረጃ ይዘንላችሁ እንመጣለን። እስከዛው ድረስ ግን ቪዲዮ ለሌሎችም እንዲደርስ ላይክ ማድረጋችሁን እንዳትረሱ። እንዲሁም አዳዲስ መረጃዎች እንዳያመልጣችሁ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ይጠበቁ። ውድ የዙረት ቻናል ተከታታዮች ስለ መርካቶ አሁናዊ የፈረሳ ሁኔታ፣ ስላጠፋቸው የጣሊያን ዘመን ሕንፃዎችና ስለ ምናለሽ ተራ የያዝናችሁ መረጃ ይህንን ይመስል ነበር።
መረጃው ከተመቻችሁና ተጨማሪ አዳዲስ የከተማችንን የልማት ዜናዎች እንዲደርሳችሁ ከተፈለገ ላይክ ማድረጋችሁን እንዳትረሱ። እንዲሁም ሐሳባችሁን በኮሜንት አጋሩ። ቪዲዮውን ለሌሎች ወዳጆቻችሁ ሼር በማድረግ አሰራጩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቷን በመጫን የዙረት ቤተሰብ ይሁኑ። በሌላ አዳዲስ መረጃ እስከምንገናኝ መልካም ጊዜ። እስማኤል ሰላም አለይኩም። መተን እንዘይር። ስልክ አይሰራም። እንዳትንቀሳቀስ Maryam.